ከጥቂት ወራት በፊት ለአንድ ለቤተሰብ አባሌ ከጓደኛዋ ፎቶሽን እዚህ ላይ ገብተሽ ተመልከቺ የሚል የቴሌግራም ሜሴጅ መጣላት። ያው እንግዲህ እሷም ብዙ ሰዎች ሊያደርጉት እንደሚችሉት በጉጉት ውስጥ ሆና እንዴት እዚህ ውስጥ ልገኝ ቻለ ብላ ሊንኩን ትነካዋለች ማለት ነው። ልክ ሊንኩን ስትከፍተው ግን ያሰበችውን ፎቶ አላገኘችም። ከጥቂት ደቂቃዎች በኋላ እንግዲህ የእሷም ስልክ ለሌሎች ኮንታክቶቿ ወደዛ ውስጥ ላለው እኔንም ጨምሮ ማለት ነው ያው ሜሴጅ መተላለፍ ጀመረ ማለት ነው። በዚህ ጊዜ ነው እንግዲህ የነካሁትና እኔ ምንድነው አፕን እያደረገ ያለው ብዬ ኮንታክት ላደርጋት የወሰንኩኝ ማለት ነው። ያው እኔ ጋር ሜሴጁ እንደደረሰ ይሄ ነገር ሀክ ተደርጋ ይሆናል ብዬ አሰብኩኝ። እንግዲህ አወቅኩኝ ማለት እውነቱን ለመናገር በጣም ነበር የተቆጣኋት። ትንሽም ደግሞ ተማረ ከሚባል ሰው እንዴት እንደዚህ አይነት ነገሮችን ለዛም በብዙ መልኩ እየተነገረ ያለ እንዴት ነው ለዚህ አይነት ሊንክ የምትከፍቺው ብዬ ተቆጣኋት ሲሪየስሊ። ምክንያቱም ደግሞ እንግዲህ ያ ሊንክ ስልኳን ብቻ ሳይሆን ወይ ቴሌግራም ኮንታክቶቿን ብቻ ሳይሆን ስልኳ ውስጥ የሚገኘውን ማንኛውንም በጣም ሲሲቲቪ የሆኑ ዳታዎችን መስረቅ ይችል ነበር። እንግዲህ ይህንን ታሪክ የነገርኳችሁ እናንተም በተመሳሳይ መልኩ ከሚደርሳችሁ ሊንኮች ተነስታችሁ እንዳትሸወዱና ችግር ውስጥ እንዳትገቡ ለመንገር ያክል ነው። እንግዲህ ዛሬ የምንኖረው በእያንዳንዱ እንቅስቃሴያችን ውስጥ የዲጂታል አሻራዎቻችንን በዚህ ዘመን እያሳረፍን ነው ማለት ነው። ታዲያ በዚህ በኤአይ ዘመን የግላዊነት ወይም ደግሞ የፕራይቬሲ የምንለው ጉዳይ ይህ ደረጃ ደርሶ ይሆን? በዚህ ቪዲዮ ውስጥ 5 ዋና ዋና የፕራይቬሲን የተመለከቱ ጉዳዮችን ላብራራላችሁ ፈልጋለሁ። እስቲ ከሶሻል ሚዲያ ትራኪንግ እንጀምር። ኤቭሪ ታይም እንግዲህ እያንዳንዱን ሶሻል ሚዲያ ፌስቡክ በሉት፣ ቴሌግራም በሉት፣ ዋትስአፕ በሉት፣ ቲክቶክ በሉት፣ ዩቲዩብ በሉት እያንዳንዱ ሶሻል ሚዲያዎችን ስትጠቀሙ እያንዳንዱ አክቲቪቲያችሁ ላይክ ሊሆን ይችላል፣ ሼር ሊሆን ይችላል፣ ኢቭን ስክሮል ፖዝ ያደረጋችሁበት እያንዳንዱ አክቲቪቲያችሁ ትራክ ይደረጋል። ከዚህ በመነሳት ነው እንግዲህ እነዚህ ሶሻል ሚዲያ ፕላትፎርሞች እናንተ ምን አይነት ማስታወቂያ ማየት እንዳለባችሁ የሚወስኑት ማለት ነው። ይህንን ነገር ቀለል አድርገን ስናየው ታዲያ ምን ችግር አለው? ይሄ የተለመደ አይደለም ወይ ልንል እንችላለን። በዚህ መልኩ ነው እንግዲህ ስለ ማንነታችሁ፣ ስለ ፍላጎታችሁ፣ ስለ ባህሪያችሁና ኢቭን ደግሞ ስለመገኛችሁ መረጃ ቦታ የሚሰበሰበው ማለት ነው። በጊዜ ሂደት ውስጥ ይህ መረጃ ስለ ህይወታችሁ ፓተርን፣ ስለ ቀን ውሏችሁና በአካባቢያችሁ ስላሉ ሰዎች መረጃን ግልጽ እያደረገ ይሄዳል ማለት ነው። ለምሳሌ ጉግል ላይ አንድ ነገር ሰርች አድርጋችሁ ከዛ በኋላ ስትመለሱ የሆነ ሶሻል ሚዲያ ላይ ሌትስ ሴ ፌስቡክ ሊሆን ይችላል ስታዩ ሰርች ካደረጋችሁት ጋር የሚገናኝ ነገር ይመጣላችኋል ወዲያውኑ ማለት ነው። ታዲያ አያችሁት እንዴት አንዱ ሲስተም ላይ ያደረጋችሁት ነገር ወደ ሌላው ሲስተም ተላልፎ መረጃዎቹ ተቀባብለው ስለእናንተ መረጃ ወጥቶ ወደ እናንተ ተመልሶ እንደሚደርስ። ታዲያ ይህንንም ነገር ዲቴክት አድርገን ራሳችንን ለመጠበቅ በተሻለ መጠን ራሳችንን ለመጠበቅ ማድረግ ያለብን ነገር ልንገራችሁ። አይቻልም እንጂ ብቻል የመጀመሪያው ነገር አለመጠቀም ነው። ምንም እንኳን ማመን ቢከብድም ብዙ ሶሻል ሚዲያ አፕሊኬሽኖች ፕራይቬሲ ሴቲንግን በተመለከተ ኦን እና ኦፍ የምናደርጋቸው ሴቲንጎች አሉት። ስለዚህ እናንተም እያንዳንዱ ሶሻል ሚዲያ አፕሊኬሽኖቻችሁ ውስጥ ገብታችሁ የእናንተን ዳታ ምን አክሰስ ማድረግ እንደሚችል ምረጡለት። ይህ ዘ ፈርስት ሴፍቲ ቲፕ ማለት ነው። ሁለተኛው ነገር አድ ፐርሰናላይዜሽን የሚባለው ነገር ኦፍ ማድረግ ነው። አድ ፐርሰናላይዜሽን ማለት እኛ ይህን አድ ፕሬፈር እናደርጋለን ብለን አንዳንዴ ያስሞሉናል አፕሊኬሽኖቹ ማለት ነው። እነሱን ተርን ኦፍ ካደረግን በዛ መሰረቱ እኛም ታርጌት አያደርጉም ማለት ነው። ሶስተኛ ጉዳይ ደግሞ ሴንሲቲቭ የሆነ ነገር ሰርች ማድረግ ስትፈልጉ ባይ ዲፎልት ትራከርስ ብሎክ የሚያደርጉትን እንደነ ብሬቭ እና ፋየርፎክስ ያሉ ብራውዘሮችን ብትጠቀሙ ጥሩ ነው። ሁለተኛ ጉዳይ ደግሞ ስለ ዳታ ብሪች ነው። ይህ ማለት የመረጃ ስርቆት ማለት ነው። ይህ ነገር የሚፈጠረው ሀከሮች የተጠቃሚዎችን መረጃ የያዙትን ዳታ ቤዞች ሰብሮ ገብቶ መረጃ ሲወስዱ ነው። እነዚህ ዳታዎች ደግሞ እንግዲህ ምናልባት ኢሜል አድሬስ፣ ፓስወርዶቻችንን፣ ስልክ ቁጥሮቻችንም ደግሞ ኢቭን የባንክ መረጃዎቻችንም ሊሆኑ ይችላሉ። እንግዲህ በዚህ መልኩ የወጣ መረጃ የተገኘ መረጃ ገበያ ላይ ወጥቶ ዳርክ ዌብ የሚባለው ገበያ ላይ ይሸጣል፣ ለገበያ ይቀርባል ማለት ነው። ከዛም ለተለያዩ ጥቃቶች መጋለጥ እንችላለን ማለት ነው። ለምሳሌ እንደ ፊሽንግ አታክ የሚባል እናንተን መስሎ ኦንላይን ሰርቪሶችን ኢቭን እስከ ማግኘት ያደርሳቸዋል ማለት ነው። የእናንተን ኢንፎርሜሽን ስላላቸው ለምሳሌ በ2025 ብቻ 1.1 ቢሊዮን የሚደርሱ የዳታ ብሪቾች ተከስተዋል ዓለማችን። በአፍሪካና በሀገራችን ደግሞ በተለይ ሞባይል ባንኪንግ ሪሌትድ የሆኑ ብሪቾች በጣም እየተበራከቱ መጥተዋል። እኛም በብዛት የምንጠቀማቸው እንደነ ሲቢ ሞባይል ባንኪንግ እና ቴሌብር የመሳሰሉ አፕሊኬሽኖች ለዚህ ጥቃት እየተዳረጉም ነው፣ መዳረጋቸውም አይቀርም ማለት ነው። ስለዚህ ያልተለመዱ አይነት አንዩዥዋል የሆነ አክቲቪቲዎች ሲኖሩ ሎጊን አድርጋችሁበት ከማታውቁት ዲቫይስ ደግሞ መረጃ ሲደርሳችሁ እናንተ ያልጠይቃችሁት ፓስወርድ ሪሴት ኢሜል ሲደርሳችሁ ያ ነገር ትልቅ ዋርኒንግ ነው ማለት ነው። ለእንደዚህ አይነት ኬስ ራሳችሁን ከእንደዚህ አይነት ጥቃት ለመከላከል በተቻላችሁ መጠን ጠንካራና ለየት ያለ ፓስወርድ ለእያንዳንዱ አካውንቶቻችሁ ተጠቀሙ። በተጨማሪም ደግሞ ቱ ፋክተር አውተንቲኬሽን የሚባል አለ። እሱን የምትጠቀሙ ጥሩ ነው። ሶስተኛ ጉዳይ ፊሽንግ የሚባለው ነው። ፊሽንግ ማለት በአጭሩ ማታለል ማለት ነው። በዚህ ጊዜ እንግዲህ አጥቂዎች ወር አታከሮች ፌክ የሆኑ ግን ደግሞ ሪል የሚመስሉ ኢሜሎችን ሊሆን ይችላል፣ ቴክስቶችን ሊሆን ይችላል፣ ዌብሳይቶች ላይ መረጃዎችን እንድታስገቡ ሊያታልሏችሁ ይሞክራሉ። ያው የኛ ሰው ደግሞ እንደምታውቁት እንኳን አይደለም እንደዚህ የሚያታልል በጣም ሶፊስቲኬትድ የሆኑ ፊሽንጎች ይቅርና በጣም በቀላሉ ሲሸወድ እያየን እንገኛለን። በሌላ መልኩ ደግሞ ይህ ኮንታክት ስካም የሚባለው ነገር ይሄንን ጥቃት አንድ ደረጃ ከፍ አድርጎታል። በዚህ ዘመን በወጣ ጥናት እንግዲህ
አታከሮች ከኮንታክት ሊስታችሁ ውስጥ አንዱን ኮንታክት ብቻ ነው ታርጌት ማድረግ የሚፈልጉት። ከዛ እሱን እንደምንም ከጠለፉ በኋላ በቃ ነገሩ ቀለላቸው ማለት ነው። ያንን ጓደኛችሁን በመሆን ለፈለጉት ኮንታክት የፈለጉትን አይነት ሜሴጅ መላክ ይችላሉ ማለት ነው። ይህንን ነገር ደግሞ ብዙ ጊዜ የሚጠቀሙት አስቸኳይ ነገር በማስመሰል ብር ላኩልኝ፣ አሁን ድረሱልኝ፣ ታግቻለሁ ምን የሚመሳስሉ አይነት ቴክስቶችን መላክ ነው። ከቴሌብርና ከንግድ ባንክ ጋር ተያይዞም ደግሞ እንደዚህ አይነት ማጭበርበሮች ስንሰማ ነበር። ስለዚህ ይህንን የማጭበርበሪያ ዘዴ ለይተን ለመጠንቀቅ ማድረግ ያለብን በምንም አይነት መልኩ በሶሻል ሚዲያ የሚላኩ ሊንኮችን አትክፈቱ። አንዳንድ ሶሻል ሚዲያ አፕሊኬሽኖች ደግሞ ቬሪፊኬሽን ኮድ ኦር ደግሞ ፓስወርድ ምናምን አስገቡ ሲሉ ለምን ብላችሁ ጠይቁ። ምን አድርጋችሁ ነው አስገቡ እያላለሁ ከምን ተነስቶ አሁን የሆነ ቬሪፊኬሽን ኮድ ያስገባ ካላችሁ እናንተ አክቲቪቲ ላይ ሳትሳተፉ ስትቀሩ ለምን ብላችሁ ጠይቁ። እናንተ ኢኒሺየት ያላደረጋችሁት ነገር ሀፕን ማድረግ የለበትም። በመሰረቱ ደግሞ ተደውሎም ይሁን በቴክስት ከየትኛውም ድርጅት በተለይ ከባንኮችም ይሁን ተደውሎ ፓስወርድ አይጠየቅም። ዚህ ዘ ቤዚክ ፕሪንሲፕል ማለት። ስለዚህ ከዚህ ባንክ ነው ከዚህ ነው ምን ደውሎ ፓስወርድን አስገባ ፓስወርድን ያድርግ ከተባላችሁ ኔቨር ዱ ዛት። በተለይ ደግሞ ኦፊሻል የሆኑ አፕሊኬሽኖች በቴሌግራም ሊንክ ልኮ በዚህ ሎጊን አድርጉ አይሏቸውም። በአጠቃላይ ንቁ። አድርጉ የተባላችሁትን ሁሉንም ነገር አታድርጉ። ብዙ ማታለያ መንገዶች አሉ። ስለዚህ አታድርጉ። የመጀመሪያው ሩል አለማድረግ ነው። አራተኛ ጉዳይ ሎኬሽን ትራኪንግ ነው። ብዙ አፕሊኬሽኖችና ዌብሳይቶች ሰርቪሶቻቸውን ዴሊቨር ለማድረግ ሎኬሽን ኦን እንድታደርጉ ይጠይቋቸዋል። ለምሳሌ ፉድ ዴሊቨሪ ኦርደር እና የራይድ ስንጠቀም ሎኬሽናችንን እንድናበራ እንጠይቃለን። ምንም እንኳን ይህ መረጃ ለመልካም ነገር ቢሆንም ይህ መረጃ አደገኛ ሰዎች ውስጥ ከገባ አደገኛ ነገር ይዞ ሊመጣ ይችላል። አንድ በጣም ወሳኝ ምሳሌ ልንገራችሁ። ወደ ክሊኒክ እየሄዳችሁ ነበር እንበል። ስለዚህ ከቤታችሁ ወጥታችሁ ክሊኒክ እስክትደርሱና ተመልሳችሁ ቤታችሁ እስክትገቡ ትራክ እየተደረጋችሁ ከነበረና ልክ ቤታችሁ ስትደርሱ የሆነ ሊንክ እዚህ ገብታ የምርመራ ውጤትን ማወቅ ትችላለህ ብትባሉና ሊንኩ ብላገላችሁ አትከፍቱም። የመክፈት እድላችሁ በጣም ከፍተኛ ነው። ለምን? በጣም ሪሌትድ ነው ማለት ነው። ይህንን ያደረገው ግን እናንተ ትራክ ተደረጋችሁ ነው። በዛ ሊንክ ላይ ግን እናንተ ማትፈልጓችሁ የእናንተ መረጃ ለመስረቅ በጣም ሶፊስቲኬትድ የሆኑ ቱሎች ገብቷል ማለት ነው። አያችሁ እንዴት ኮምፔሊንግ የሆነ ነገሮችን እንደሚጠቀሙ ሎኬሽንን በተመለከተ። ስለዚህ ሎኬሽንን ስፔሻሊ በማትጠቀሙበት ጊዜ ተምቶ ኦፍ። በተለይ ደግሞ በዚህ ዘመን ያሉት የኤአይ ሲስተሞች ጀስት ያላችሁበትን ብቻ አይደለም የሚያውቁ፣ መቼ እዛ ልደርሱ እንደምትችሉ፣ መቼ ከዛ ልትሄዱ እንደምትችሉ፣ መቼ የትኛው ቦታ መሆን እንዳለባችሁ ከፓተርን አናሊሲስ ተነስቶ እነዚህ መረጃዎች ማወቅ ይችላሉ። ስለዚህ አፕሊኬሽኖች ሎኬሽን እንድታበሩ ስለጠይቀዋችሁ ብቻ አታበሩ። ይህ አፕሊኬሽን ሎኬሽን ያስፈልጋል ወይ ብላችሁ ቼክ አድርጉ። ምንም ከሎኬሽን ጋር የማይገናኝ ጎዛውን ከሎኬሽን ጋር ሊገናኝ ይችላል። የምግብ አሰራርን የሚያሳይ አፕሊኬሽን ከሎኬሽን ጋር ምንም ማተር ላይ ያደርግ ይችላል። ምንም አያገናኘው። ያለ እናንተ እውቅና ሎኬሽናችሁን አክሰስ እያደረገ ያለ አፕሊኬሽን ካለ የስልካችሁ ሴቲንግ ላይ ገብታችሁ ሎኬሽን አክሰስ ያሉትን አፕሊኬሽኖች ሪቪው አሉ። የማትፈልጓቸውን ተርን ኦፍ አድርጓቸው። ለአፕሊኬሽኖቻችሁ ሎኬሽን መፍቀድ ብትፈልጉ እንኳን አፕሊኬሽኑን በምትጠቀሙበት ጊዜ ሎኬሽናችሁን አክሰስ እንዲያደርግ ብቻ ፍቀዱለት። ወደ መጨረሻውና ወሳኝ ወደ ሆነው ወደ አምስተኛው ሜታዳታ የሚባለው ኮንሰፕት መጥተናል። ሜታዳታ ኢን ዲጂታል ፉትፕሪንትስ ይባላል። ሜታዳታ ማለት በአጭሩ ስለ መረጃችሁ የሚገልጽ መረጃ ማለት ነው። ይህም ስለ ጊዜ ሊሆን ይችላል፣ ታይም ስታምፕ፣ የዲቫይሳችሁን ኢንፎርሜሽን፣ አይፒ አድሬሳችሁን እና ኢቭን አክቲቪቲ ፓተርናችሁን ሊሆን ይችላል። ሜታዳታን እንደ የደብዳቤ ከበር መውሰድ ትችላላችሁ። መልእክቱን አያሳያችሁ፣ ግን ደግሞ ለማን እንደተላከ፣ ከማን እንደተላከ፣ መቼ እንደተላከ፣ ወዴት እንደተላከ ያሳያል። ይህ ዘዴ እንግዲህ ምንም እንኳን በጣም ሴንሲቲቭ የሆነ ኢንፎርሜሽኖችን ኮስት ባያደርግን ስለናንተ ላይፍ እና ስለናንተ ፓተርን በጣም ብዙ ነገሮች መናገር ይችላል። እንግዲህ ጥናቶች እንደሚያሳዩት ከሶሻል ሚዲያ ትራኪንግ አክቲቪቲዎች በመደመር ማለት ነው 90% በሆነ አኩሬሲ የእናንተን ማንነት መለየት ይቻላል በዚህ ዘዴ ማለት ነው። ለምሳሌ ጂኦሎኬሽን ታግ የተደረገበት ፎቶ፣ ጂፒኤስ ኮኦርዲኔቶች አሉት፣ የእናንተ የስልክ ሞዴል አለው፣ ኤግዛክትሊ በየትኛው ሰከንድ ፎቶ እንደተነሳች መረጃ ይይዛል። ስለዚህ አንድ ሰው የሆነ ፎቶ ፖስት አድርጎ እዛ ፎቶ ላይ ሶደሬ ላይ እሁድ ከቀኑ 7 ሰዓት ነው ፎቶ የተነሳው ከተባለ እና በጣም ፓተርኖች እየተደጋገሙ ከሄዱና እነዚህ ኤአይ ሲስተሞች ደግሞ እነዚህ አናላይዝ አድርጎ ፓተርኑን ፕሬዲክት ማድረግ ከቻሉ ይሄ ሰው እኮ ሁሌ እሁድ 7 ሰዓት ሶደሬ ይገኛል የሚለው ኢንፎርሜሽን ላይ ይደርሳል ነው ማለት ነው። ከዛ በመነሳት ምንድን ማድረግ ይችላሉ? የፈለጉትን እናንተ ላይ ቀደም ያልኳቸውን ፊሽንግ አታክን በለው ምንም አታኮችን ማድረግ ይችላሉ ማለት እናንተን ታርጌት ለማድረግ ይቀላቸዋል ማለት። ሌላው በጣም አስገራሚ የዚህ ዩዝ ኬስ ደግሞ ኢንቴሊጀንስ ሰርቪሶች ነው። የደህንነት የሚባሉ ማለት ነው። ደህንነት በተለይ ኢንተርፕራይዝ የሆኑ ዶክመንቶች ትራክ የሚያደርጉበት ወይ ያላቸው። ስለዚህ ከየሆነ ድርጅት እነሱ ከሚፈልጉት አምልጦ የወጡ ዳታዎችን ካገኙ ለምሳሌ አንድ ወርድ ፒዲኤፍ ዶክመንት ሊሆን ይችላል። ፋይሉ የተጻፈበት የሰርቨር ኔም ኦር የኮምፒውተር ኔም ሊሆን ይችላል። አይፒ አድሬሱ፣ ዩዘር ኔሙ፣ የዛን ዶክመንት ኦተር ስምና ኢሜል አድራሻ፣ የሰራተኛው ሙሉ መረጃ ማግኘት ይችላሉ ማለት ነው። ሌላው ከዚህ ጋር ተያይዞ የምናወራው የዲጂታል ፉትፕሪንት የሚባለው ነው። እንግዲህ ዲጂታል ፉትፕሪንት ማለት በቋሚነት ኦንላይን የወሰድናቸው አክሽኖች ናቸው። ኦንላይን ብሮ ስናደርግ የወሰድናቸው አክሽኖች ናቸው። እነሱ ምንድን ናቸው? የሆነ ነገር ፖስት ስናደርግ፣ የሆነ ነገር ስንገዛ፣ ለየሆነ ነገር ስንከፍል፣ እነዚህ ነገሮችን የሚያጠቃልል ትሬሰብል አክሽንስ ይባላል ማለት ነው። አሻራ እየጣልንላለን ማለት ነው። ይህ ሁኔታ እንግዲህ ብዙውን ጊዜ የማይጠፋ ፐብሊክ የሆነ ማንነታችሁንና አስቀባያችሁን በተጨማሪም ደግሞ አድራሻችሁ የያዘ ሊጎዳችሁ የሚስል ነገር ሊሆን ይችላል። አክቲቭ እና ፓሲቭ ይባላሉ። አክቲቭ የምንለው አውቃችሁ አምናችሁበት የወሰዳችሁት ኦንላይን የወሰዳችሁት አክሽን ነው።
ለምሳሌ ላይክ ማድረግ ሊሆን ይችላል፣ ኮመንት መስጠት ሊሆን ይችላል፣ ሼር ማድረግ ሊሆን ይችላል። ሶሻል ሚዲያ ላይ ያውቃችሁ ፈልጋችሁ ያደረጋችሁት ነገር ነው። ፓሲቭ የምንለው ደግሞ ያለ እውቅናችሁ ሊሰበሰቡ ይችሉ መረጃዎች ናቸው። እንደ ጂኦሎኬሽን የእናንተ ሎኬሽን ሊሆን ይችላል፣ አይፒ አድሬሳችሁ ሊሆን ይችላል፣ የምትጠቀሙበት ዲቫይስ ኢንፎርሜሽን ሊሆን ይችላል። እነዚህ ደግሞ ስለ እናንተ ይናገራሉ፣ ግን እናንተ ያውቃችሁ ፈልጋችሁ ያሳልፋችሁ የሰጣችሁት ነገር ላይሆን ይችላል። እንግዲህ እነዚህ መረጃዎች አንድ ላይ ተሰብስቦ በኤአይ ሲስተሞች አናላይዝ ተደርጎ እናንተ የማትፈልጓችሁን አክሽኖች ሊያመጣባችሁ ይችላል። ታዲያ ምንድን ነው መፍትሄው? አንደኛ ሜታ ዳታ ስትሪፐር የሚባሉ አፕሊኬሽኖች አሉ። እነሱን ተጠቀማችሁ። እነዚህ ምንድነው የሚያደርጉት? ፎቶ ወይም ፒዲኤፍ ሼር ከማድረጋችሁ በፊት እነዚህን ጂፒኤስ እና አውተር ኢንፎርሜሽን ከዶክመንቶች ላይ ለማጥፋት ያስችላችኋል። ስፔሻሊ ማይክሮሶፍት ወርድ ውስጥ ክሬት ያደረጋችሁን ዶክመንቶች እነሱን አውተር ኢንፎርሜሽኖችን ሪሙቭ ማድረግ መቻል ያስችላችኋል ማለት ነው። ሌላው ደግሞ ለግላችሁና ለስራችሁ የምትጠቀሟቸውን ብሮዘሮች ለይታችሁ ተጠቀሙ። ይህ ማለት እንግዲህ የስራችሁን ማንነታችሁን ከግል ማንነታችሁ ጋር ሚክስ እንዳይደረግ ያደርጋል ማለት ነው። ስለዚህ ስናጠቃልለው በዚህ ዘመን አስፈሪው ነገር ሃከሮች የእናንተን አካውንት ሃክ ማድረግ መቻላቸው ብቻ አይደለም፣ ይልቁንም እንደናንተና እናንተን ሆኖ ሎጊን ማድረግ መቻላቸው ነው። እንግዲህ በዚህ ዘመን ፕራይቬሲ ማለት ራሳችሁን መደበቅ ሳይሆን ራሳችሁን የማይገመት ወይም ደግሞ አንፕሬዲክት ማድረግ ያለባችሁበት ጊዜ ላይ ነው ያለነው ማለት ነው። የዛሬውን ቪዲዮን እዚህ ላይ ጨርሻለሁ። ቪዲዮን ጠቃሚ ሆኖ ካገኛችሁ ላይክ አድርጉ። ቻናላችን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑ እናም ደግሞ ለሌሎች ጓደኞቻችሁና ቤተሰቦቻችሁ ይጠቅማቸዋል ብላችሁ ካሰባችሁ ይህንን ቪዲዮ ሼር እንድታደርጉላችሁ ጠይቃችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ